ሰላም ዛሬ በአንድ ቪዲዮ ተመልሻለሁ። የዛሬ ቪዲዮአችን የሚሆነው ስልካችን ላይ ማወቅ ያሉብንን ጠቃሚ ኮዶች ነው የማሳያችሁ። እነዚህ ኮዶች በመደወያችን አማካኝነት የምናገኛቸው ኮዶች ናቸው። በመጀመሪያ ወደ መደወያችን እንገባለን። በመጀመሪያ ደረጃ የማሳያችሁ ኮድ ስልካችሁ ምን ዓመተ ምህረት በምን ቀን እንደተሰራ የሚነግረን ምርጥ ኮድ ነው። ይሄን ኮድ ምናልባት አንዳንድ ስልኮች ላይ ላይሰራ ይችላል። የሚሰራላችሁ ስልኮች ግን በቀላሉ መጠቀም ትችላላችሁ ማለት ነው። የመጀመሪያው ኮድ ኮከብ መሰላል 125 80 ኮከብ 369 መሰላል በማድረግ እንደዚህ እንደምታዩት ይመጣላችኋል። ከዛ በኋላ እዚህ ጋር መጨረሻ ነው እዚህ ጋር አሪፍ ኮል የሚል አለ። አሪፍ ኮል ማለት አሁን እዚህ ጋር እንደምታዩት ይህ የተሰራው 2019 ላይ ነው በ5ኛው ወር እንዲሁም በ8ኛው ቀን ነው ማለት ነው። በቀላሉ እንደዚህ አድርገን ስልካችሁ ምን ዓመተ ምህረት በምን ቀንና በምን ወር እንደተሰራ በቀላሉ እንደዚህ ማየት ትችላላችሁ ማለት ነው። ይሄኛው ነው። ሁለተኛው ደግሞ የሚሆነው ስልካችን ላይ ያሉ አላስፈላጊ ፋይሎችን ለማጥፋት የሚያገለግል አሪፍ የሆነ ኮድ ነው። ይህም ኮድ ኮከብ መሰላል 9900 መሰላልን በመጫን ልክ እንደዚህ እንደምታዩት ያመጣላችኋል። ከዛ እዚህ ጋር ሁለተኛ ላይ ያለችዋን ድሌት ደምብ ስቴት ወይም ሎክ ካት የሚለውን አንድ እንነካዋለን። ከዛ በኋላ እንደዚህ ያመጣላችኋል። ኦኬ እንለዋለን። በከዛ እንወጣለን ማለት ነው። አሁን ስልካችሁ ላይ ያሉ አላስፈላጊ ፋይሎችን ያጠፋላችኋል። እንዲሁም ደግሞ ትንሽ ፍሪ ስቶሬጅ ያጠፋቸውን ፍሪ ስቶሬጅ ይሰጣችኋል ማለት ነው። ያጠፋቸውን ፋይሎች ማያ ማለት ነው። ይሄኛው ሁለተኛው ነው። ሶስተኛው ደግሞ እንሂድ። እሺ ሶስተኛው ኮድ ደግሞ ስልካችሁ ከዋይፋይ ጋር ተገናኝቶ ወይም ደግሞ ሳይገናኝ ስልካችሁ ዋይፋይ አላበራ እያለ የሚያስቸግራችሁ ከሆነ ይህን ኮድ መጠቀም በቀላሉ እንዲስተካከል ማለት ትችላላችሁ ማለት ነው። ኮድም ደግሞ ኮከብ መሰላል 26 63 መሰላልን በመንካት ልክ እንደዚህ እንደምታዩት ያመጣላችኋል። ከዛ በኋላ እዚህ ጋር ሪፍሬሽ ዋይፋይ ቨርዥን የሚለውን በመንካት ስልካችሁን ፓወር ኦፍ አድርጎ ራሱ ይከፍታል ማለት ነው። እኔ ይህን ነክቼ ያላሳያችሁን ቪዲዮ ስለሚቋረጥ እናንተን በመንካት ስልካችሁ ፓወር ኦፍ ሆኖ እንደገና ከፍቶ ዋይፋይ እንዲሰራላችሁ ያደርግላችኋል ማለት ነው። ይሄ ሶስተኛው ኮድ ነው። ወደ አራተኛው ኮድ ደግሞ ኮከብ 21 ኮከብ እናደርግና ከዛ በኋላ የራሳችንን ስልክ ቁጥር እናስገባለን እዛ ሰው ስልክ ላይ ማለት ነው። እንዲያርገን ስልክ ቁጥር እናስገባለን። ከዛ በኋላ መሰላልን እነካለን ማለት ነው። ይሄ ኮድ ደግሞ ለምን ይጠቅመናል ካላችሁኝ ስልካችን ላይ ኮል ፎርዋርድ ለማድረግ ነው ባጭሩ የሚጠቅመን ይሄ ኮድ ማለት ነው። የዛን ሰው ስልክ ላይ የሚደወሉ ስልኮች ወደኛ ጋር እንዲመጡ ከፈለግን በቀላሉ እዛ ሰው ስልክ ላይ ይሄን እናስገባና የራሳችንን ስልክ ቁጥር እናስገባለን ማለት ነው። እንደዚህ አድርገን እዛ ሰው ስልክ ላይ የሚደወሉ ስልኮች ወደኛ እንዲመጡ እናደርጋለን ማለት ነው። ከዛ በኋላ እንደውላለን። ከደወልን በኋላ ያው ልክ እንደዚህ እንደምታዩት ኮሉ ወደኛ ፎርዋርድ ይሆናል ማለት ነው። በቀላሉ እንደዚህ ያርጋችሁ እዛ ሰው ጋር የሚጠራው የተደወለለት ሰው ወደኛ ጋር እንዲጠራ ማድረግ እንችላለን ማለት ነው። ይሄንን ደግሞ ለማጥፋት ከፈለጋችሁ ደግሞ መሰላል 002 መሰላልን ተነኩና ትደውላላችሁ። አሁን ቅድም እንትን ያላችሁትን አሁን እንደገና ዲአክቲቭ አደረጋችሁት ማለት ነው፣ አጠፋችሁት ማለት ነው። ይሄን የምታደርጉት እዛው ስልክ ላይ ነው ማለት ነው። እዛ ሰው ስልክ ላይ ነው። ያ ሰው እንደዚህ አድርጎ መጠቀም ትችላላችሁ ማለት ነው። በቀላሉ ወደ አምስተኛው አምስተኛው ደግሞ እዚህ ጋር እንደምታዩት ኮከብ 61 ኮከብ ከዛ በኋላ የዛን ሰው ስልክ ቁጥር አስገብተን መሰላል ነው። ይሄ ደግሞ የሚጠቅመን ምንድነው የምንፈልገው ሰው ስልኩን ካላነሳ ሲደወልለት ካላነሳ ስልኩን ወደ እኛ እንዲጠራ የሚያደርግበት ኮድ ነው። ይሄን ኮድ የምናስገባው እዛ ስልክ ላይ ነው ማለት ነው። እዛ ስልክ ላይ እናስገባለን። ከዛ በኋላ ያ ሰው ስልክ ሲደወልለት ስልኩን ካላነሳ ወደ እኛ ስልክ እንዲጠራ የምናደርግበት መንገድ ነው። እዚህ ጋር የምናስገባው ስልክ ቁጥር የኛ ስልክ ቁጥር ነው ማለት ነው። ከዛ በኋላ በቀጥታ እንደውላለን። መደወያን ተጭነን ማለት ነው። ከዛ ልክ እንደዚህ እንደምታዩት ይመጣላችኋል ማለት ነው። ይሄንን ኮድ ደግሞ ለማጥፋት ከፈለጋችሁ መሰላል 61 መሰላልን በመንካት በመደወል በቀጥታ ይሄን ኮድ ማጥፋት ትችላላችሁ። ይሄንን የምታደርጉት እዛው ስልክ ነው አሁንም ማለት ነው። ይሄ አምስተኛው ነው። ወደ ቀጣይ ወደ ስድስተኛው እንሂድ። ስድስተኛው ኮድ ደግሞ ኮከብ መሰላል 0 ኮከብ መሰላል ነው። ይሄ ደግሞ ለምን ይጠቅማል ካላችሁ ስልካችን ላይ ነገሮችን ቴስት ለማድረግ የሚጠቅመን በጣም አሪፍ የሆነ ኮድ ነው። መሰላል እንነካለን። ከዛ በኋላ ልክ እንደዚህ እንደምታዩት ያመጣላችኋል። የተለያዩ ነገሮችን ቼክ ለማድረግ ከፈለግን እዚህ ኮድ በመጠቀም በቀላሉ ቼክ ማድረግ እንችላለን ማለት ነው። አሁን ተች የሚለውን እነካለሁ። የስልኬን ተች እስቲ እንደሚሰራና እንደማይሰራ ቼክ ላድርገው። እንደዚህ ያደረኩኝ ባስቀመጠልኝ ምልክት መሰረት እሞላዋለሁ ማለት ነው። ይሄው እንደዚህ አድርጌ ሞልቼዋለሁ። አሁን የስልኬ ተች ይሰራል ማለት ነው። ሌሎችም የተለያዩ አማራጮች አሉት፣ ካሜራ እንዲሁም ስፒከር። ብቻ እናንተ ይሄን ኮድ በመሙላት ስልካችሁን
ነገሮች ቼክ ማድረግ ትችላላችሁ ማለት ነው። ይህን ኮድ ተጠቀሙበት። በቀጥታ ወደ 7ኛው ኮድ እንለፍ። 7ኛውና የመጨረሻው ኮድ ደግሞ እዚህ ጋር እንደምታዩት ኮከብ 21 ኮከብ 857 መሰላለሁ። ይሄ ኮድ ለምን ይጠቅማል ካላችሁኝ ስልካችሁ ላይ ሰው ሲደውላችሁ ስልካችሁ ዝግ ነው እንዲል ከፈለጋችሁ ይህን ኮድ መጠቀም በቀላሉ ዝግ ነው እንዲል ማለት ትችላላችሁ። እንደውላለን ከዛ ከደወልን በኋላ ይሄው እንደምታዩት ያመጣላችኋል። ሬጅስትሬሽን ሰክሰስፉል ብሎ ያመጣላችኋል ማለት ነው። አሁን በቃ ጨርሳችኋል። ስልካችሁ ላይ ሲደወላችሁ ስልካችሁ ዝግ ነው ብሎ ነው ለዛ ሰው የሚጠራው ማለት ነው። ይህን ኮድ ደግሞ ዲአክቲቭ ለማድረግ ወይም ለማጥፋት ከፈለጋችሁ ደግሞ ኮከብ 21 መሰላልን በመንካት ቅድም ፍቃድ የሰጣችሁትን አሁን ደግሞ ማጥፋት ትችላላችሁ ማለት ነው። ይኸው እንደምታዩት እሱ ጋር ያመጣላችኋል። ይኸው ሰርቪስ ኢኔብል ብሏል፣ አጥፍተነዋል ማለት ነው። ቅድም የሞላ ነውን እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። እነዚህ ኮዶች ምናልባት ስልክ መርሱ ስለሚችሉ አንዳንድ ስልክ ላይ ሊሰሩ ይችላሉ። እንዲሁም ደግሞ ከሰሩላችሁ እነዚህ ኮዶች መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ሁላችሁ እባካችሁ ላይክ ማድረግ እንድታበረታቱኝ እጋብዛችኋለሁ። እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ እንዲሁም አንድ ጊዜ ደወል ምልክቱን በመንካት ቤተሰብ እንድትሆኑ እጋብዛችኋለሁ። እንዲሁም ደግሞ ለሌሎች ጓደኞቻችሁ ይጠቅማል ብላችሁ የምታስቡ ከሆነ ቪዲዮውን ሼር በማድረግ እጋብዛችኋለሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቅድም እንዳልኳችሁ ሁላችሁም ላይክ አድርጉ። በቀጣይ በአዳዲስ ነገር እስከምንገናኝ ደህና ሁኑ። ቻው።